በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ የ55 ሰዎች ሕይወትን ያተረፈው አብራሪ መነጋገሪያ ሆነ። ትራምፕ ከኢራን ጋር ወደ ወታደራዊ እርምጃ ከመሄድ ይልቅ ስምምነት መመስረት እንደሚፈልጉ ተናገሩ። አሜሪካ ከፓኪስታን ጋር የማዕድንና የደህንነት ግንኙነት አጠናክራ ቀጥላለች። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። አሜሪካ ከፓኪስታን ጋር የማዕድንና የደህንነት ግንኙነትን አጠናክራለች። አሜሪካ በፓኪስታን የማዕድን ዘርፍ ላይ ያተኮረው አዲስ ትኩረት የሚመጣው በዓለም አቀፍ የአቅርቦት ሰንሰለቶች ላይ ልዩነት ለመፍጠርና በዋና ዋና ዘርፎች ላይ በቻይና ያለውን ስትራቴጂካዊ ጥገኝነት ለመቀነስ በሚደረገው ሰፊ ጥረት ነው። ዩናይትድ ስቴትስ ከፓኪስታን ጋር ወሳኝ በሆኑ ማዕድናት ንግድና ጸረ ሽብርተኝነት ላይ ያላትን ትብብር እያጠናከረች ነው። ይህም ዓለም አቀፍ የአቅርቦት ሰንሰለቶችን ለማባዛትና በቻይና ላይ ጥገኝነትን ለመቀነስ ሰፊ ጥረቶችን እያደረገች ነው። የውጭ ጉዳይ ሚኒስቴር ፖል ካፖር የፓኪስታንን ስትራቴጂካዊ ጠቀሜታ በደቡብ እስያ አጽንኦት በመስጠት የኢኮኖሚና የደህንነት ተሳትፎን በማጉላት የክልሉን አለመረጋጋትና አደጋዎችን አምነዋል። የአሜሪካና የፓኪስታን ግንኙነት ጸረ ሽብርተኝነት ትስስር በክልላዊ ተለዋዋጭና በአክራሪነት ላይ ባሉ ስጋቶች የተቀረጸ ውስብስብ ሆኖ ቀጥሏል። ዩናይትድ ስቴትስ ፓኪስታንን በደቡብ እስያ ሌላ አስፈላጊ አገር ብላ ገልጻታለች። ሕግ አውጪዎች የክልል ውጥረትንና የመረጋጋት አደጋዎችን ቢያጎልም እንኳን በወሳኝ ማዕድናት፣ በንግድና በጸረ ሽብርተኝነት ላይ ትብብርን ዘርዝራለች። በደቡብና በመካከለኛው እስያ የአሜሪካ ፖሊሲ ላይ ረቡዕ በምክር ቤቱ ንዑስ ኮሚቴ ፊት ምስክር ሲሰጡ የደቡብና የመካከለኛው እስያ ጉዳዮች ረዳት ሚኒስተር ፖል ካፖር እንዳሉት ዋሽንግተን ከኢስላማባድ ጋር የኢኮኖሚና የደህንነት ተሳትፎን ለማጠናከር እየሰራች ነው። ፓኪስታን በክልሉ ውስጥ ሌላ አስፈላጊ አጋር ናት። ካፖር ለሕግ አውጪዎች ተናግረዋል። ወሳኝ የማዕድን ሀብቶቿን አቅም እውን ለማድረግ ከፓኪስታን ጋር አብረን እየሰራን ነው ብለዋል። የአሜሪካ መንግስት የዘር ፋይናንስን ከግሉ ዘርፍ እውቀት ጋር በማጣመር ለሁለቱም ሀገራት ጥቅም የሚያውሉትን ጥረቶች ገልጸዋል። ካፖር እንዳሉት የኢኮኖሚ ትስስራችን እየተስፋፋ ነው፣ ንግድ ጉልበትና ግብራችንም እየሰፋ ነው ብለዋል። አቀራረቡን በሰፊው የክልል ስትራቴጂክ ውስጥ አስቀምጠው ይህ አጋሮቻችንን ስትራቴጂካዊ አቅም እንዲገነቡ፣ ወደ ዓለም ኢኮኖሚ እንዲዋሃዱ፣ ራሳቸውን እንዲጠብቁና ነፃና ክፍት ክልል እንዲፈጥሩ ያስችላቸዋል ብለዋል። የጸጥታ ትብብር ማዕከላዊ ሆኖ ቀጥሏል ሲሉ አክለዋል። ቀጣይነት ያለው የጸረ ሽብርተኝነት ትብብራችንን ፓኪስታን የውስጥ ደህንነት ስጋቶችን እንድትዋጋና አጋሮቻችንን ሊጎዱ የሚችሉ ዓለም አቀፍ አደጋዎችን እንድትቋቋም ይረዳታል። ችሎቱ የፓኪስታንን ረጅምና ውስብስብ ታሪክ ወታደራዊ እንደገና ጎብኝቷል። ካፖር የአካዳሚክ ስራዎቹን በመጥቀስ እንዲህ ብሏል። የመጽሐፉ ዋና ዓላማ የፓኪስታንን ስትራቴጂካዊ ወደ ኋላ መለስ ብሎ መመልከትና ፓኪስታናውያን ከታጣቂዎችና ከሽብር ቡድኖች ጋር እንዴት እንደተቀዳጁ መወያየት ነበር። የአክራሪ አውታረ መረቦችን የመዋጋት ሰፊ ፈተና መሆኑን አምነዋል። ይህ ከሽብርተኝነት ጋር ከመታገል ተግዳሮቶች አንዱ ነው። ሕግ አውጪዎች የክልል መረጋጋት ከፍተኛ አደጋን አጽንኦት ሰጥተዋል። የዴሞክራቲክ ሪፐብሊክ ሲድኒ፣ ካምላገር፣ ዱብ፣ ህንድና ፓኪስታን በ10 ዓመታት ውስጥ እጅግ ከባድ የሆነውን ወታደራዊ ግጭታቸውን በመዋጋት በ2 ቢሊዮን ሕዝብ ክልል ውስጥ የኒውክለር መስፋፋት አደጋ ላይ ወድቀዋል ሲሉ የአሜሪካን ዲፕሎማሲ አስፈላጊነት ሚና የሚያስታውስ ነው ሲሉ ገልጸዋል። ካፖር የህንድና የፓኪስታን ውጥረት ወቅታዊ ሁኔታ ላይ ዝርዝር ማብራሪያ ባይሰጡም በደቡብ እስያ የአሜሪካ ተሳትፎ በማንኛውም ኃይል የበላይነት እንዳያስተጓጉል ለመከላከል የተነደፈ መሆኑን አጽንኦት ሰጥተዋል። ደቡብ እስያን የሚገዛ ጠላት ኃይልም በዓለም ኢኮኖሚ ላይ አስገዳጅ ተጽዕኖ ሊያሳድር ይችላል ሲሉ ቀደም ሲል በችሎቱ ላይ ተናግረዋል። የአሜሪካ አዲስ ትኩረት በፓኪስታን የማዕድን ዘርፍ ላይ የተደረገው ዓለም አቀፍ የአቅርቦት ሰንሰለቶችን ለማባዛትና በዋና ዋና ዘርፎች በቻይና ላይ ያለውን ስትራቴጂካዊ ጥገኝነት ለመቀነስ በተደረገው ሰፊ ጥረት መካከል ነው። ምስክሩ ፓኪስታን በዋሽንግተን ስሌቶች ውስጥ ወሳኝ ቦታ መያዟን እንደቀጠለች ይጠቁማል። እንደ የደህንነት አጋር፣ የማዕድን ሀብት ማዕከልና አለመረጋጋት ዓለም አቀፍ ተጽዕኖዎችን ሊያስከትል በሚችልበት ክልል ውስጥ ቁልፍ ተዋናይ ናት። የአሜሪካና የፓኪስታን ግንኙነት ባለፉት 2 አስርት ዓመታት ውስጥ ተለውጧል። ይህም በጸረ ሽብርተኝነት ትብብር፣ በአፍጋኒስታን ላይ ባለው ውጥረትና ስለ አክራሪ አውታረ መረቦች ስጋት የተቀረጸ ነው። አብራሪው የ55 ሰዎችን ሕይወት አተረፈ። በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ሕይወት ያተረፈው አብራሪ ተወደሰ።
በሶማሊያ የሚገኘው የአየር መንገድ የቴክኒክ ችግር የገጠመውን አውሮፕላን በባህር ዳርቻ ላይ በማሳረፍ ሕይወት ያተረፈው አብራሪ በብዙዎች ዘንድ ተወደሰ። አብራሪው መትረፉ በ55 ሰዎች ላይ ወሳኝነቱን ያሳያል። በሚፈለገው ጉዳት መካከል ደህንነቱን ለማረጋገጥ ምርመራ እየተካሄደ ነው። በሶማሊያ የሚገኘው የአየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወት ያተረፈው አብራሪ ብዙዎችን አስገርሟል። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎች በሕይወት መትረፍ ችለዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ55 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር ብሏል። ፎከር 50 የተባለው አውሮፕላን ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዛው ሀገር ውስጥ ወደሚገኘው ሙዲግ ክልል መዲና ጋልካዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። ከዛ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይቷል። እስካሁን የደረሰ ከባድ ጉዳት እንደሌለም ተገልጿል። በሶማሊያ የአፍሪካ ህብረት ተልዕኮ የተባበሩት መንግስታትና አውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸውም ተገልጿል። የሶማሊያ የትራንስፖርት ሚኒስተርም አደጋው ባጋጠመበት ቦታ እንደነበሩ በኤክስ ገጻቸው ባጋሩት ጽሑፍ ጨምረው ገልጸዋል። ሁሉም መንገደኞችና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታ ይሰማናል ብለዋል። አውሮፕላኑ በድንገት ለማረፍ ያስገደደው የቴክኒክ ችግርን ምክንያት ለማወቅ ምርመራ እየተካሄደ ነው ብለዋል። ትራምፕ ከኔታንያሁ ጋር ለ3 ሰዓታት የቆየ ውይይት አደረጉ። ውይይቱም በጥያቄና መልስ የተሞላ ነበር። ፕሬዝዳንት ትራምፕ ረቡዕ ዕለት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ለ3 ሰዓታት ከቆዩ በኋላ በዚህ ጊዜ ወታደራዊ እርምጃ ከመሄድ ይልቅ ከኢራን ጋር ስምምነት መመስረት እንደሚፈልጉ አጽንኦት ሰጥተዋል። ትራምፕ ከኔታንያሁ ጋር ያደረጉት ስብሰባ በጣም ጥሩ እንደሆነ ቢናገሩም የእስራኤል ጠቅላይ ሚኒስትር ከኢራን ጋር ስላለው የዲፕሎማሲያዊ ተስፋ በጣም ጥርጣሬ አላቸው እና ወታደራዊ እርምጃን ለመደገፍም ይፈልጋሉ። እስራኤል ኢራንን ከማጥቃቷ በፊት የተለያዩ የህዝብ መግለጫዎችን አድርገዋል። ከዚያን ጊዜ ጀምሮ በቅርበት ከመቀናጀታቸው በፊት አሜሪካና ኢራን ባለፈው አረብ ከሰኔ ወር ጀምሮ ለመጀመሪያ ጊዜ በኦማን ድርድር ጀምረዋል። ነገር ግን ትራምፕ በተመሳሳይ ጊዜ በባህረ ሰላጤው ውስጥ ከፍተኛ ወታደራዊ ግንባታ ጀምረዋል። ትራምፕ ማክሰኞ ዕለት ለአክሲዮስ እንደተናገሩት በሚቀጥለው ሳምንት ሁለተኛ ዙር ውይይት እንደሚኖር ይጠበቃል። ነገር ግን ውይይቱ ካልተሳካ ኢራንን ለመምታት ሁለተኛ የአውሮፕላን ተሸካሚ ጥቃት ቡድን ወደ ባህረ ሰላጤው መላክ ይችላሉ። ከኢራን ጋር ድርድር ስምምነት መጠናቀቅ ይቻል እንደሆነ ለማየት ከተጠየቁ በኋላ ምንም አይነት ተጨባጭ ነገር አልደረሰም ብለዋል። ከተቻለ ለጠቅላይ ሚኒስትር ቅድሚያ እንደሚሰጥ አሳውቂያለሁ፣ ካልተቻለ ውጤቱ ምን እንደሚሆን ማየት ብቻ ነው የሚጠበቅብን ሲሉ ትራምፕ ከኔታንያሁ ጋር ከተገናኙ በኋላ በትሩዝ ሶሻል ላይ ጽፈዋል። ትራምፕ ባለፈው ሰኔ ወር ከ12 ቀናት ጦርነት በፊት ኢራን ከአሜሪካ ጋር ስምምነት ላለማቋረጥ እንደወሰነች አሳውቀዋል። በዚህ ጊዜ የበለጠ ምክንያታዊና ኃላፊነት የሚሰማቸው እንደሚሆኑ ተስፋ አደርጋለሁ ሲሉ ትራምፕ ጽፈዋል። የኔታንያሁ ቢሮ ባወጣው መግለጫ ከኢራን ጋር በተደረገው ድርድር ማዕቀፍ ውስጥ የእስራኤልን መንግስት የደህንነት ፍላጎት አጽንኦት ሰጥተዋል እና ሁለቱ በመካከላቸው ያለውን የቅርብ ቅንጅትና ግንኙነት ለመቀጠልም ተስማምተዋል ብሏል። ሁለቱም ወገኖች ጋዛም እንደተወያየች ተናግረዋል። ትራምፕ በጋዛና በአጠቃላይ በክልሉ ስላለው አስደናቂ እድገት እንደተወያዩም ጽፈዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ ሰላም።